የመኖሪያ ቤት እጥረትን ለመፍታት የ20/80 የ40/60 እና የ10/90 የቤት ልማት ፕሮግራሞች በስራ ላይ መዋላቸው ይታወቃል። ከቅርብ ጊዜ ወዲህ ደግሞ ተግባራዊ ከተደረጉ አዳዲስ የቤት ሞዳሊቲዎች ውስጥ የማህበር ቤት ወይም የ25/75 የቤት ፕሮግራም አንዱ ነው። በዚህ የቤት ፕሮግራም መምህራን፣ የጤና ባለሙያዎች እንዲሁም ሌሎች የመንግስት ሰራተኞች በማህበር ተደራጅተው ቤት እያስገነቡ ይገኛሉ። በአሁኑ ወቅት አዳዲስ ማህበራት በተለይም አዲስ አበባ ከተማ ውስጥ እየተደራጁ ነው። የማህበር ቤት ወይም የ25/75 የቤት አማራጭ ቤት ፈላጊ ዜጎች በማህበር ተደራጅተው 25% ቅድመ ክፍያ ከፍለው ቀሪው 75% ባንክ በሚያመቻቸው ብድር የቤት ባለቤት የሚሆኑበት አሰራር ነው። መንግስት ለቤት መስሪያ የሚሆነውን መሬትና መሰረተ ልማት በነፃ እንደሚያቀርብ ሲገልጽ ይደመጣል። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ለአንድ ካሬ 35,000 ብር ያወጣውን ዋጋ እንደ ምሳሌ በመውሰድ የቤቶቹ ዋጋ፣ ወራዊ ክፍያ፣ ከባንክ ምን ያህል መበደር እንደምትችሉና መጨረሻ ላይ ቤቱ ከነወለዱ ስንት ብር እንደሚጨርስባችሁ እንደሚከተለው ሂሳቡን እናሰላዋለን። የማህበር ቤት አማራጭ ተመዝጋቢዎች 25% በሚደራጁበት ወቅት የሚከፍሉት ወይም ቅድመ ክፍያ ሲሆን ቀሪው 75% ግን የባንክ ብድር በ20 ዓመታት የሚከፈል ነው። በ20 ዓመታት ጊዜ ውስጥ ደግሞ 240 ወራት ስላሉ ለ240 ጊዜያት መክፈል ይጠበቅባቸዋል ማለት ነው። ይሁን እንጂ መክፈል የሚችል ተበዳሪ ከሚጠበቅበት ወራዊ ክፍያ በላይ በመክፈል ከ20 ዓመታት ባጠረ ጊዜ ዕዳውን መክፈል ይችላል። ባንክ ብድሩን የሚሰጣችሁ በ14% ወለድ ወይም ኢንተረስት ነው። በዚህ መሰረት ከስቱዲዮ እስከ ባለ 3 መኝታ ድረስ ያሉ የቤት አማራጮችን እንመልከት። ስቱዲዮ ወይም 25 ካሬ ሜትር ስፋት ያለው ቤት በማህበር ተደራጅታችሁ ስትሰሩ ባንክ የሚያበድራችሁ 75% ብድር 787,500 ብር ነው። በየወሩ የሚጠበቅባችሁ ክፍያ ደግሞ 9,792.73 ብር ነው። ወለዱን ጨምሮ በ20 ዓመታት ውስጥ ለቤቱ የምትከፍሉት ጠቅላላ የገንዘብ መጠን 1,562,754.33 ብር ነው። ለባለ አንድ መኝታ ቤት ሁለት አይነት የቤት ስፋት ያላቸው ቤቶች በአማራጭነት ቀርበዋል። አንደኛው 37 ካሬ ሜትር ስፋት ያለው ቤት ነው። ይህን ያህል ስፋት ላለው ቤት ባንክ የሚያበድራችሁ 75% ብድር 1,159,842 ብር ነው። በየወሩ መክፈል የሚጠበቅባችሁ የክፍያ መጠን ደግሞ 14,422.88 ብር ነው። ወለዱን ጨምሮ በ20 ዓመታት ውስጥ ለቤቱ የምትከፍሉት ጠቅላላ የገንዘብ መጠን 2,301,648.39 ብር ነው። ሁለተኛው የባለ አንድ መኝታ ቤት አማራጭ 45 ካሬ ስፋት ያለው ቤት ሲሆን ባንክ የሚያበድራችሁ የ75% ብድር መጠን 1,488,867 ብር ነው። በየወሩ መክፈል የሚጠበቅባችሁ ደግሞ 18,514.37 ብር ነው። ወለዱን ጨምሮ በ20 ዓመታት ጊዜ ውስጥ ለቤቱ የምትከፍሉት ጠቅላላ የገንዘብ መጠን 2,954,582 ብር አካባቢ ነው። ባለ ሁለት መኝታም በተመሳሳይ ሁለት አይነት የቤት አማራጮች ቀርበዋል። አንደኛው 52 ካሬ ስፋት ያለው ቤት ሲሆን ባንክ የሚያመቻቸው የ75% ብድር መጠን 1,630,048 ብር ነው። በየወሩ መክፈል የሚጠበቅባችሁ 20,270 ብር ገደማ ነው። ወለድን ጨምሮ በ20 ዓመታት ውስጥ ለቤቱ የምትከፍሉት ጠቅላላ የገንዘብ መጠን 3,234,748.67 ብር ነው። ሁለተኛው የባለ ሁለት መኝታ ቤት ስፋት 60 ካሬ ሜትር ነው። 60 ካሬ ሜትር ስፋት ላለው ባለ ሁለት መኝታ ቤት ባንክ የሚያበድራችሁ የ75% ብድር መጠን 1,985,156 ብር ነው። በየወሩ መክፈል የሚጠበቅባችሁ የገንዘብ መጠን 24,685.83 ብር ነው። ወለድን ጨምሮ በ20 ዓመታት ውስጥ የምትከፍሉት ጠቅላላ የገንዘብ መጠን 3,939,442.72 ብር ነው።
ባለ 3 መኝታ ባለ 65 እና 75 ካሬ ሜትር ስፋት ያላቸው ቤቶች በአማራጭነት ቀርበዋል። 65 ካሬ ሜትር ስፋት ላለው ባለ 3 መኝታ ቤት ባንክ የሚያበድራችሁ የ75 ከመቶ ብድር መጠን 2,037,560 ብር ነው። በየወሩ መክፈል የሚጠበቅባችሁ የገንዘብ መጠን 25,337.48 ብር ነው። ወለድን ጨምሮ በ20 ዓመታት ውስጥ የምትከፍሉት ጠቅላላ የገንዘብ መጠን 4,043,435.83 ብር ነው። 75 ካሬ ሜትር ስፋት ላለው ባለ 3 መኝታ ቤት ባንክ የሚያበድራችሁ የ75 ከመቶ ብድር መጠን 2,841,444 ብር ነው። በየወሩ የሚከፈለው የገንዘብ መጠን 35,334 ብር የሚጠጋ ነው። ወለድን ጨምሮ በ20 ዓመታት ውስጥ የምትከፍሉት ጠቅላላ የገንዘብ መጠን 5,638,703.39 ብር ነው። ክቡራትና ክቡራን የዚህ ቪዲዮ ተመልካቾች ይህ የገንዘብ መጠን ለሁል ጊዜ የሚሰራ እንዳልሆነ ልናሳስባችሁ እንፈልጋለን። በየጊዜው የዋጋ ማሻሻያ ስለሚደረግ በማህበር ተደራጅታችሁ ቤት መስራት የምትፈልጉ ወገኖች ወቅታዊ ዋጋን በንቃት ተከታተሉ። ይህ በአንድ ወቅት የነበረ ዋጋን በማሳያነት የቀረበ ነው። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ በማህበር ለሚደራጁ የተለያዩ የቤት አማራጮች በየሩብ ዓመቱ ዋጋቸውን ይፋ ያደርጋል። አሁን የምናጋራችሁ መረጃ ቢሮ ያወጣው የአንድ ወቅት የዋጋ ተመን ነው። ይህ የቤት ዋጋ ቋሚ አይደለም። ስለዚህ ዋጋው እንደ ገበያ ሁኔታ የሚሻሻል እንደሆነ ታሳቢ ይደረግ። የቤቶች ልማትና አስተዳደር ቢሮ ያዘጋጀውን የማህበር ቤት የቤት አማራጮች በተለይም ለመምህራንና ለጤና ባለሙያዎች የተዘጋጀውን እንደሚከተለው እናቀርባለን። ቢሮ የማህበር ቤት ፈላጊዎች በፈለጉት አማራጭ እንዲደራጁ ሁለት አይነት አማራጮችን አቅርበዋል። የቀረቡት አማራጮች ልዩነት የቤት ስፋት ነው። የወለል መጠን ግን ባለ 10 ፎቅ ወይም ወለል አሊያም ባለ 12 ሊሆን ይችላል። በአማራጭ አንድ ስር ከባለ 1 መኝታ እስከ ባለ 3 መኝታ ድረስ 3 አይነት ቤቶች በአማራጭነት ቀርበዋል። የቤቶቹ ዋጋ ተሰልቶ የነበረው በአንድ ካሬ 35,000 ብር ነበር። እስካሁን በሚመለከተው አካል በይፋ የተገለጸ መረጃ ባይኖርም በአሁኑ ወቅት የአንድ ካሬ ዋጋ በከፍተኛ ሁኔታ እንደጨመረ ውስጥ አዋቂዎች ይናገራሉ። የቤቶቹ ስፋት ስንመለከት በአማራጭ አንድ ስር ያለው ባለ 1 መኝታ ቤት የቤቱ ስፋት 45 ካሬ ሜትር ሲሆን የጋራ መገልገያን ጨምሮ ሲታሰብ ስፋቱ 56.7 ካሬ ይሆናል። የዚህ ቤት አይነት ጠቅላላ ዋጋ 1,985,156 ብር ወጥቶለታል። ከወራዊ ክፍያው ከባንክ ብድር ጋር የተያዘው ቀደም ሲል በተጠቀሰው መረጃ መሰረት ማመሳከር ትችላላችሁ። ባለ 2 መኝታ ሲሆን ደግሞ የቤቱ ስፋት 60 ካሬ የጋራ መገልገያን ጨምሮ የቤቱ አጠቃላይ ስፋት 75.6 ካሬ ሜትር ስፋት አለው። የቤቱ ጠቅላላ ዋጋ ደግሞ 2,686,875 ብር ተገምቷል። ለባለ 3 መኝታ ቤት የቤት ስፋት 75 ካሬ የጋራ መገልገያን ጨምሮ የቤቱ አጠቃላይ ስፋት 94.5 ካሬ ይሆናል። የቤቱ ጠቅላላ ዋጋ ደግሞ 3,308,593 ብር ነው። በአማራጭ 2 ደግሞ 4 አይነት ቤቶች ቀርበዋል። እነዚህም ስቱዲዮ፣ ባለ 1፣ ባለ 2 እና ባለ 3 መኝታ ቤት ያላቸው ቤቶች ናቸው። የስቱዲዮ ቤት ስፋት 25 ካሬ ሲሆን የጋራ መገልገያን ጨምሮ የቤቱ ጠቅላላ ስፋት 29.6 ካሬ ሜትር ነው። የቤቱ ጠቅላላ ዋጋ 1,050,000 ብር ነው። ባለ 1 መኝታ ቤት ሲሆን ደግሞ ስፋቱ 37 ካሬ የጋራ መገልገያን ጨምሮ የቤቱ ስፋት 44.2 ነው። ለባለ 1 መኝታ ቤት የወጣው ጠቅላላ ዋጋ 1,546,456 ብር ነው። ባለ 2 መኝታ ቤት የቤት ስፋት 52 ካሬ የጋራ መገልገያን ጨምሮ ጠቅላላ የቤቱ ስፋት 62.1 ካሬ ሜትር ነው። የቤቱ ጠቅላላ ዋጋ 2,173,398 ብር ነው። ባለ 3 መኝታ ቤት ሲሆን ስፋቱ 65 ካሬ ሜትር የጋራ መገልገያን ጨምሮ ጠቅላላ የቤቱ ስፋት 77.6 ካሬ ሜትር ነው። የቤቱ ጠቅላላ ዋጋ 2,716,747 ብር ተገምቷል። ክቡራትና ክቡራን የዚህ ቪዲዮ ተመልካቾች እስከ መጨረሻው ስለተከታተላችሁን ከልብ ነው የምናመሰግነው። ውድ ቻናላችን ቤተሰቦች አስተያየትና ጥያቄ ካላችሁ በአስተያየት መስጫው ላይ አጋሩን፣ ማብራሪያና ምላሽ እንሰጣለን። ለቻናላችን አዲስ የሆናችሁ እንኳን በደህና መጣችሁ እያልን ሰብስክራይብ በማድረግ የኪራውድ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በተጨማሪም መረጃውን ለሌሎች እንዲደርስ ላይክና ሼር በማድረግ ብትሳተፉ ደስ ይለናል። በሌላ ቪዲዮ ዳግም እንደምንገናኝ ተስፋ እናደርጋለን። በሰላምና በጤና ቆዩ።